ሰላም ሼፍ ኤልያስ እባላለሁ። ዛሬ ኩኪንግ ዊዝ ጉርሻ ጋንግ ጋር ተገናኝተናል። የምሰራላችሁ ምግብ ቺክን ፋጂታ ይባላል። ሜክሲካን ስታይል ነው። እኛ አበሻ ስለሆነን የሚያቃጥል ነገር ስለምንፈልግ ኢትዮጵያን ስታይል አድርገን እንሰራለን። መጀመሪያ መጥበሻችንን እናገላለን፣ ምክንያቱም ቺክኑ ቶሎ እንዲበስልልን ማለት ነው። ቺክኑን በቁመቱ እንከትፈዋለን፣ ምክንያቱም ላበላለም በሹካም በቀላሉ እንዲበላለን። ከከተፍም በኋላ በጋለ መጥበሻ በትንሹ እንጠብሰዋለን ማለት ነው። የሚያስፈልገን ግብአት ፔፐሮኒና ቀይ ሽንኩርት ይሆናል ማለት ነው። አውትዶር ላይ እንደዚህ ኬተሪንጎች አብዛኛውን ጊዜ እንሰራለን። ሞር ባርቢኪው የሆኑ ነገሮችን መስራት ያስደስተኛል። ብዙ ጊዜ የምንሰራው ኬተሪንግ ላይ መስራት ያስደስተኛል። በስራው ላይ ለ14 ዓመት የስራ ልምድ አለኝ። ሞር ምግብ መስራት በጣም ያስደስተኛል። መስራት የምፈልገው ምግብ አብዛኛውን ጊዜ ቺክኖችን እመርጣለሁ ማለት ነው። እሺ ለመስራት ቁንዶ በርበሬ፣ ፓፕሪካን፣ ጨውና ትንሽ የገበታ ቅቤ እንጠቀማለን ማለት ነው። ለመቀመም ትንሽ ዘይት፣ ቁንዶ በርበሬ፣ ናትሜግ፣ ጨው እናረጋለን ማለት ነው። ከዚህ በፊት ላጤ የሚባል ፕሮግራም ላይ ሰርቻለሁ። ኤክስፒሪየንሴ ያው ብዙ ጊዜ ያው ኩክ ማድረግ ነው። ለክሩም ኩክ አረግ ነበረ። ለላጤም ለመራጩም ምግብ ኩክ ሰራላቸው ነበረ ማለት ነው። ይሄን እየጠበስን ከጎን ፔፐሮኒ ብዙም አልተለመደም። እኔ ሀሳቤ ቺክኑን ለማስለመድ ኢትዮጵያን ስታይል አድርጎ ለመስራት ነው ሀሳቤ። ትወዱታላችሁ። ቺክናችንን እየጠበስን በጎን ፔፐሮኒ የተለያየ ከለሮችን እንጠቀማለን ማለት ነው። አንደኛ ከለርፉል ያደርገዋል፣ ሁለተኛ ቴስትም በጣም ቆንጆ ልዩ ጣዕም ይሰጠዋል። አብዛኛውን ጊዜ ጥብስ ስንሰራ በሽንኩርት ነው። ይሄ ደግሞ ራሱን የቻለ ቢል ፔፐር ልዩ ጣዕም አለው ማለት ነው። ሼፍ የሆንኩት በአጋጣሚ ነበረ። አንድ ጓደኛ አለኝ፣ በጣም አብሮ አደጌ ኃይሉ ይባላል። ላመሰግነው ፈልጋለሁ። እሱን አይቼ ነው የጀመርኩት ማለት ነው። ከገባው በኋላ በጣም ወድጄዋለሁ። ምግብን መስራት በጣም ያዝናናኛል። ቴንኪው ኃይሉ። ቺክኑን ካወጣኑ በኋላ በራሱ መጥበሻ ሽንኩርታችንን እናደርጋለን። ትንሽ ዘይት መጥበሻው እንዳይዘብን። በጣም ትንሽ የገበታ ቅቤ እናረጋለን ማለት ነው።
ፕሮፌሽናል ሼፍ ለመሆን ብዙ ሂደቶች ይኖራሉ። መጀመሪያ መማር አለበት። ሃው ቱ ሜክ ኩክ የሚለውን በደንብ ማወቅ አለበት። ሼፍ ሲኮን ከመጀመሪያ ጀምሮ ነው ስቴፑን ጠብቆ ማደግ ያለበት ብዬ አስባለሁ፣ እንደራሴ ማለት ነው። በስራ የሚያስደስተኝ ፓርት ያው ኩክ ማድረግ ነው። ምግብ መስራት በጣም ነው የሚያስደስተኝ። ሲደብረኝ ራሱ ምግብ መስራት በጣም ነው የምወደው። ትንሽ ጨው እናደርጋለን። ሊደርስ ሲል ቁንዶ በርበሬ እና ፓፕሪካን እናደርጋለን ማለት ነው። ምግባችን በቀላሉ ደርሷል ማለት ነው። ምግባችንን በቀላሉ እንዲህ አድርገን አዘጋጅተናል ማለት ነው። ስለነበረን ቆይታ ድንቅ ቲቪዎች እናመሰግናለን።